እግዚአብሔር ይሁን። አሁን ያለንበት ቦታ በጣም የሚገርም ቦታ ነው። እግዚአብሔር ለቤተክርስቲያናችን ትልቅ የሆነ ቦታ ሰጥቶናል። ረቢ ቃልዮት አዲስ አበባ እዚህ በኦሮሚያ ክልል ከፍተኛ ቦታ ላይ ተራራማ ቦታ ላይ እግዚአብሔር ቦታ ሰጥቶ እግዚአብሔር ለማምለክ ባድ አምልኮበት ቦታ እግዚአብሔር ደግሞ ተአምራትን ይሰራል። ስለዚህ ቤተሰቦቻችን እግዚአብሔር የሚያመልኩ ብርድ ሳይሉ ዝናብ ሳይሉ ፀሐይ ሳይሉ እግዚአብሔር የሚያመልኩ ናቸው። እነዚህ ወገኖች ደግሞ ዛሬ ይኸው የእግዚአብሔርን ስም ለመጥራት በዚህ ቦታ ላይ የመጡ የቤተክርስቲያናችን ወጣቶች ናቸው። እስቲ አንዴ ዋ ብሉ ዋ ይምጣ እንዴ! እግዚአብሔር አብዝቶ ይባርካችሁ። ተባረኩ። እንዴት ናችሁ ታዲያ? ሁሉ ሰላም ነው? ምን ተሰማችሁ? እኛ ስንመጣ ምን ተሰማችሁ? ያሳል እግዚአብሔር ይመስገን። እግዚአብሔር አብዝቶ ይባርካችሁ። ተባረኩ ተባረኩ። በጣም እንወዳችኋለን። ተባረኩ። እግዚአብሔር አዋቂ ነው። እሺ እግዚአብሔር ከኛ ጋር ነው። እኛ ምንም ብንደክም እሱ እግዚአብሔር አይደክምም። እኛ ስንደክም እግዚአብሔር ያበረታናል። ስለዚህ እግዚአብሔር ከኛ ጋር ነው። እሱ ሊያበረታን፣ ሊያቆመን፣ ሊያጽናናን እግዚአብሔር ከኛ ጋር ነው። የእግዚአብሔር ስም የተባረከ ይሁን። በየትኛውም ቦታ ብንሆን እሱ እግዚአብሔር ከኛ ጋር ስላለ አሸናፊዎች ነን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። እንኳን በሰላም መጣችሁ። እንዴት ነው ዛሬ ጉዞ እንዴት ነበር? በጣም አሪፍ። ድካሙስ እንዴት ነው? ድካሙ እንዴት ነው? ድካሙ እስካሁን አልታወቀንም። ከዚህ በኋላ እንግዲህ ያየን። በጣም ደስ ይላል። አሜን ሰይ አሜን ሰይ ጉዞ እንዴት ነበር? ድካሙ እንዴት ነበር? እግዚአብሔር ይመስገን። ሜሪ እንዴት ነው ድካሙ? የእግዚአብሔር ስም የተመሰገነ ይሁን። በጸሎት ጉዞ እንዴት ነበር? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቃል ዋው ቴንክ ዩ ኦ ማይ ጋድ ብዙዎች ይደብቃሉ። ረዱ እንዴት ነበር ጉዞ? ጉዞ እንዴት ነበር? ያደክማል እንጂ ተራራው ያደክማል። እግዚአብሔር ይመስገን። በተራራ ውስጥም ደግሞ ከጌታ ጋር እንበረታለን። አሜን ነው። እግዚአብሔር ይመስገን። እታችን ጋር ደርሰናል። ጉዞ እንዴት ነበር? ጥሩ ነው፣ ደስ ይላል፣ ግን አድካሚ ነው በጣም። አዎ በጣም ነው የደከመኝ፣ በጣም ነው የራበኝ፣ አልቻልኩም። በቃ የጌታ ጸጋ ደግሞ የጌታ ጸጋ ያበረታል። ክብር ለእግዚአብሔር ይሁን። ተባረኩ። ቡራ እንዴት ነው? ቡራ ጉዞ እንዴት ነበር? እግዚአብሔር ይመስገን። እሺ ዮኒ ጉዞ እንዴት ነበር? ይህም ለእግዚአብሔር ቀላል ነው፣ በጣም ቀላል ነው። ተባረክ። እግዚአብሔር ይባርክ። ዋው አዳዲስ ሰዎች ይታያሉ። እንኳን ደህና መጣችሁ። እንዴት ነው ጉዞ እንዴት ነበር? እግዚአብሔር ይመስገን። ስላየው ደስ ብሎኛል። እግዚአብሔር ይመስገን። ተባረኩ።
ዘሩባቤል እና ጃኮባ ጉዞ እንዴት ነበር? እባክህ ፈያ ነበር። ዋው እግዚአብሔር ይመስገን። እሺ ተባረክ። ጃኮባ እንዴት ነው? አንድ 25 ኪሎ ሜትር ይቀረናል። ቢሆንም ግን ደርሰናል። ዋው እናመሰግናለን። ብርታት እየጠጣህ ነው? ብርታት ሞሪንጋ ነው? ብርታት ነው? ብርታት ይጣል። ኦኬ ተባረክ። እንዴት ናችሁ ታዲያ? ጉዞ እንዴት ነበር? በጣም ኦ ማይ ጋድ ጉዞ እንዴት ነበር? ጉዞ ኢዝ በጣም ቆንጆ ነው። ኦ ማይ ጋድ ኦ ማይ ጋድ እግዚአብሔር ይመስገን። ሃሎ ጉዞ እንዴት ነበር? ደክማችኋል? አብራችሁ ልትነሱ ነው የሚሻለው። እኔ ኃይል ገልጫለሁ። ኦ ማይ ጉድነስ እየሮጣችሁ ነበር። ለስጋም ለነፍስም ፈውስ ነው ይላል። ስጋዬም በርትቷል። ቀደም የሆነ ነገር እየተናገርክ ነበር ሰምቼ። ጌታ ስለዘገየ ወደ ጌታ እየሄድን ነው። ደርሰናል። እሺ ጉዞ እንዴት ነበር? ያደክማል በጣም በቃ እኔ ካሜራ ላይ እሺ አመሰግናችኋለሁ። ቴንክ ዩ ወደ ጫልቱ መጥቻለሁ። ጉዞ እንዴት ነበር? ጥሩ ያደክም ነበር። ለመጀመሪያ ጊዜ ነው የመጣሽው አይደል? ቴንክ ዩ አመሰግናለሁ። ተባረኪ። ያው በጣም ቦታው ከፍታ ነው። ከፍ ያለ ቦታ ከመሆኑ የተነሳ ያው ልጆች ቦታውን ለፎቶ ለመነሳት አንዳንዶች ደግሞ ለጉብኝትም በጣም ገርሟቸው ለማየትም የሚፈልጉ ብዙ ልጆች አሉ። አንዳንዶች ደግሞ እየዘመሩ ነው። በመታየው መሰረት ክብር ለእግዚአብሔር ይሁን። የእግዚአብሔር ስም ይባረክ። ክብር ለእግዚአብሔር ይሁን። እግዚአብሔር በተራራም በሸለቆም በሁሉም ቦታ እግዚአብሔር ይመለካል። የእግዚአብሔር ስም ይባረክ። ክብር ለእግዚአብሔር ይሁን።